የታላቁ የጥቁር ህዝቦች ድል አድዋ ያቀጣጠለው የአፍሪካ ነጻነት ጥያቄ መነሻው ከኢትዮጵያ ነበር። የጥቁሮችን አለመቻል የነጮችን የበላይነት የነገረ 10 ዓመታትን በቀኝ ግዢ ለማስከበር አስቦ የነበረው የምዕራቡ ዓለም የወቅቱ አይዲዮሎጂ በኢትዮጵያውያን ተሸንፏል። ይህ ድልም በጭቆና ስር የነበሩ ሌሎች አፍሪካውያን ወንድሞች ነጻነትን እንዲሹ መሰባሰብ አቅም በአንድነት መቆም ጉልበት መሆኑን እንዲገነዘቡ ከማድረጉም ባለፈ በፓን አፍሪካኒዝም ቅኝት የወቅቱ የአፍሪካ አንድነትን ለመመስረት አሰባስቧል። የዛሬው የአፍሪካ ህብረት የትላንቱ የአፍሪካ አንድነት ድርጅት ውጤት ነው። ለአውሮፓውያን አቆጣጠር በግንቦት ወር 1963 32 ነፃ የወጡ የአፍሪካ ሀገራት አዲስ አበባ ላይ ሲፈራረሙ ዓላማቸው አንድ ነበር፤ አህጉሪቱን ከቀኝ አገዛዝ ቀንበር አላቆ በህብረት መቆም። ኢትዮጵያ የዚህ ታላቅ ጉዞ ዋነኛ ሞተር ነበረች። በወቅቱ የነበሩት የአፍሪካ መሪዎች በሐሳብ ተከፋፍለው በነበረበት ወቅት ኢትዮጵያ በመካከለኛነት በመቆም በአዲስ አበባ እንዲሰባሰቡ አድርጋለች። ኢትዮጵያ የነጻነት ተምሳሌት ብቻ ሳትሆን የአፍሪካውያን የጋራ ቤቱና መቆየቷን የዛሬው ትውልድ ሊዘነጋው የማይገባ የታሪክ አሻራ ነው። አዲስ አበባ የአፍሪካ የዲፕሎማሲ ማዕከል፣ የጥቁር ህዝቦች የነጻነት ተምሳሌት በመጪው የካቲት 7 እና 8 39ኛውን የአፍሪካ ህብረት የመሪዎች ጉባኤ ለማስተናገድ ሽርጉድ እያለች ትገኛለች። የሀገራት መሪዎች፣ የውጭ ጉዳይ ሚኒስትሮችና የዓለም አቀፍ ተቋማት ተወካዮች ወደ ኢትዮጵያ እየተመሙ ነው። አፍሪካ ዛሬም እንደ ትላንቱ ፈተናዎች አሉባት። ድህነት፣ የሰላም እጦትና የውጭ ጣልቃ ገብነት አሁንም የአህጉሪቷ ስጋቶች ናቸው። ሆኖም ግን ለአፍሪካዊ ችግሮች አፍሪካዊ መፍትሄ የሚለው መርህ ከምንጊዜውም በላይ ጠንክሮ እየወጣ ነው። 39ኛው የህብረቱ ጉባኤ እነዚህን ነባራዊ ችግሮች ለመፍታት ትልቅ መድረክ ነው። በአንድነት ስንቆም የአህጉራዊ ነጻ ንግድ ቀጠናን ማጠናከር እንችላለን። ቀጠናዊ ግጭቶችን በውይይትና በሽምግልና መፍታት አቅም ይኖረናል። በዓለም አቀፍ መድረክ ላይ የአፍሪካን ድምፅ ከፍ አድርገን ማሰማት እንችላለን። አንድነት ምርጫ ሳይሆን ለህልውናችን አስፈላጊው መተንፈሻ መሆኑን ይህ ጉባኤ በድጋሚ ያረጋግጣል። ኢትዮጵያ የህብረቱ መስራችና የጉባኤው ቋሚ አስተናጋጅ እንደመሆኗ እንግዶቿን በክብር ለመቀበል ዝግጅቷን አጠናቃለች። ይህ ጉባኤ የአፍሪካን ትንሣኤ የሚያበስሩ ውሳኔዎች የሚተላለፉበት፣ ወንድማማችነት የሚታደስበትና አጀንዳ 2063 የሚሆንበት ስኬታማ ስብሰባ እንዲሆን ቴምር ፕሮፐርቲስ ይመኛል። አዲስ አበባ የእናንተን ቤት ናት። ወደ ታሪካዊቷና ውብ አዲስ አበባ የሚመጡ የአፍሪካ መሪዎችና ልዑካን በሙሉ ዌልካም ቱ ኢትዮጵያ፣ ቤኖቪየን ኢን ኢትዮጵያ፣ ወደ ኢትዮጵያ እንኳን ደህና መጣችሁ እንላለን።